ኢትዮጵያዊነት ፍቅር ሰላም ነገራችን ነው ወጥሞታችን ያለናቸው አይሰማም ኢትዮጵያ አገሬ አፕሮፖስ ጋይስ ወዳችኋለሁ በጣም ስላያችሁ ደስ ብሎኛል። አንድ እውነታ ልንገርህ፣ ሴት ልጅ ኪዳነ ምሕረትን የሚወዳትን ወንድ ልጅ ቀና ብላት። የሴት ልጅ ችግሯ ማለት ይሄ ብቻ ነው። የሚያዝንላትን ወንድ አለማወቋ ነው። የሚወዳትን ወንድ አለማወቋ ነው። ሴት ልጅ በስሜቷ መመረቷ ነው። በቃ ጥፋቷ ሌላ ጥፋት የለም። ማርያም ነው የምልህ። የሚወዳትን ወንድ ሴት ልጅ ወዳታለሁ በህይወት በቃ በህይወት ዘመኔ የትኛውም ሴት የሚያፈቅራትን ወንድ ልጅ ወዳታለሁ። እንደዛ ቢሆን ግን ለሷ ማለት ነው ህይወቷ በቃ እግዚአብሔር ነው። ሴት ልጅ የምትወደው ወንድ አገባች ማለት በቃ እሷ እድለኛዋ በቃ ዓለም ላይ እድለኛዋ ሴት ልጅ። ግን ሴት ልጅ ደግሞ በተቃራኒ የምትወደው ውሻ የሚያረጋት እንዳትጠሉኝ፣ እውነታውን የነገርኳችሁ። ወዳችኋለሁ። ይህ አርቲስት እንግዲህ ብዙ ሰዎች ታውቁታላችሁ። ዛሬ እንግዲህ ያው ሆምሌስ ሆኗል ማለት ነው። በጎዳኖች እየለመነ የዕለቱን ጉርሻ ለማግኘት እየተሮረጠ ነው ያለው። እኔም ያለኩት አይቼ ይሄን አርቲስት አውቀዋለሁ ያልኩት ካሜራዬ ውስጥ አስገብቼ ለእናንተ እንዲደርስ አድርጓለሁ። እናንተ ደግሞ ሼር ኮፕሊንግ በማድረግ ብዙ ሰው ጋር አድርሱት። እና አዶናይ ሌሎች እነ ባላዳራው ሌሎችም አሉ እነሱ እንዲያደርስ እና ኮፕሊንግ ሼር በማድረግ ማለት ነው። ይሄን ሰውዬ በቃ እርዱት። ይሄ ሰውዬ ሆምሌስ ነው፣ ጎዳና ላይ ነው ያለው። አንሱት በቃ። ብዙ የሱ ሙዚቃ ተዝናንታችኋል፣ ጨፍራችኋል በሰዓቱ። ይሄው አሁን እንደምታዩት እንግዲህ መንገድ ላይ ገንዘብ በማጣት በጣም ልክ እንደ አይምሮ ላይ ችግር እንደተፈጠረ ሰው እየሆነ ያለው። ያ ኢትዮጵያኖች ዝም እንደማትሉ ታውቃለሁ። ብዙ ሰው ጋር ሼር አድርጋችሁ አድርሱ። እየለመነ ያለው Because he loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Let's go. I really appreciate you. I think I was saying hello. In Ethiopia. So, can you keep out some signal? Bro, who your dad? Who your dad? Abate man. Who's your dad? Abate man. Sumun garo. Who your dad? Yet ne allo abate. Yet ne allo abate. Who your mom? Mother manage. Sumo. Aster. Bro, hey, I'm about to show you a picture of my dad and let me know have you. Ya abate photo say yallo. Okay, wait. Ya abate photo. Yasaya. ጋይስ በጣም ደስ ይላል። በጣም ሌላ ድል ሰጣለሁ አለ። ሌላ ድል ሰጣለሁ። ከፍቅረሽ Yeah. Yo, can I join, guys? One more. Can I? Just a picture. የኢትዮጵያ መንግስት ፋራ ነው ማለት ፋራ ነው ብዬ ቪዲዮ አይሾ ስፒድን በሰስራ ካልተቀበለው ብዬ ሰርቼ ነበር። ፋራ ላለመባል ነው ማለት ምን አይነት አቀባበል ያደረጋችሁለት? የሚገርም ቱሪዝም ሚኒስተሯ ጭራሽ እንግሊዘኛ ታወራለች። እኛ ባለስልጣን እንግሊዘኛ የሚያወራ ከየት ነው ያመጣችሁት እንዴ? እና በደንብ ነው በቃ ቴንክ ዩ እናመሰግናለን። ለትችት ብቻ አይደለም እናመሰግናለን። ቱሪዝም ሚኒስቴር ይሄን ያዘጋጃችሁ ሰዎች በአጠቃላይ ሌላ ይሄን ሰውዬ እናመሰግናለን። አንተ ማለት ከሱ ከራሱ የተላክነክ በስነ ስርዓት በቃ ገብታችሁ ያደረገውን ነገር መመልከት ነው። እኔ ያላወራው በቃ እናመሰግናለን። ማህፀን ማን ነው ሁሉ ነገር ይባረክ። ሌላ ሀሴት ማለት ነው ሞዴልነት ከሞዴልነት አልፎ ሪፕሬዘንት ኢትዮጵያ ሪፕሬዘንት ማድረግ እንደሆነ ያሳየችን ነው። ትክክለኛ ለምን እንደተሸለመች አሁን ገብቷችኋል። ደግሞ ግሬስፉል ምናምን ብላ አይሾ ስፒድ አስተያየት ግን አልተመቸንም። አስተያየትክ እንኳን እሷን ማንንም እንድታይ አንፈልግም በመጥፎ አይን ገብቶሻል አማን እንጂ በተረፈ ፒስ ነው። ላጭ በላጭ ነው ያደረገችው። እንዲህ ነበር ሲያየት የነበረው። ላጭ በላጭ መሆን ይቻላል፣ መንካት ነው የማይቻለው። ለማንኛውም ወደ ቀጣዩ ወደ ዋናው ቶፒካችን ስንገባ ሆዴን አሳመምከኝ እኮ አይሾ ስሎ ነው አይሾ ኢትዮጵያ ማለት ሆዴ ቆሰለ። ባንድ በበቀ በሚያደርጉት ነገር ቆሰለና ሰዎች ሙድ ይዙባል። አሁን እንግሊዘኛ ምናምን who cares እንግሊዘኛ who cares አልኩኝ። በቃ እንግሊዘኛ ለመቻል ኖርማል ነው። ማናችንም አንችልም። ዋናው መዳፈር ነው። አንተ አማርኛ የሚያንቃል ችግሩ እሱ ነው። የሆነ ነገር ባይጎልሻል ሮቦት ነገር ነሽ። ግን በተረፈ ምን ይወጣልሃል?
ምን አጠፋ ማለት እኔ ከዛ በላይ እሺ ማሳቅ ነው አላማው አይደለ? የአሾ ስፒድ ስትሪም ከዛ በላይ እንዴት ያስቅ? እኔም ብቻ አይደለም መቼ የሚያሳቀው እንደዛ በሆድ ያንፈራፈረኝ ያን ሁላ ሰው ነው። ስለዚህ በቃ አሳክተዋል። ዋናው ነገር ማዝናናት ነው። አዝናንታል። እንዳይደብር ማርያምን ህይወት ይለወጥ። አሜን በል አንተ አሜን በል። በየሀገሩ ዙር ከአውሮፓ እስከ ኤዥያ እስከ አሜሪካ ድረስ ዙር አብረኸው። እውነቴን ነው የምልህ። ምንም አልልም። ሌላ ችግሮቻችንን እናውራ። እንደዚህ ማለት ልቤ ነው ስንጥቅ ያለው። በቃ የአፄ ኃይለ ሥላሴ መኪና ካር ኮሌክሽን ውስጥ ገብተው አውራሪስ ውስጥ ማለት ነው ያኛው አውራሪስ ውስጥ እኔም አስጎብኝቻቸዋለሁ። ገብተው ሲተኙ ሲነካኩት ምናምን ቤተክርስቲያን ውስጥ የተደረገው ነገር ምናምን ያም አልኩ ይከብደናል እንደ ኢትዮጵያዊ። ግን አቧራ አይጠጣው ይሁላ ቅርጽ አቧራ ከሚጠጣው ምናምን ብር ያመጣ። በቃ ብር ካላመጣ ምን ያደርጋል? ታሪክ ተሸክሙ የአባቶቻችንን መተኛት። በቃ ብር ማምጣትና ለአሁን ላለው ትውልድ መጠቀም መቻል አለብን። ስለዚህ በቃ ይሁን ሳክሪፋይስ ነው። የምፎክሩ ሰዎች በጣም ያምር ነበር፣ ግን በመሀል ሴቶቹ በተለይ ስስቱ ነበር። አፍ ውስጥ ልገቡ ልልሹን አፎክሪ ማርፈሽ እንዲ ጣይቱ እንዲ ስታሪ ማን ያስተማራችሁ? የኔም ፔጅ አትከተሉም? ፎሎ አድርጉ የኔም ፔጅ። ለማንኛውም ጥሬ ስጋ ፕሊዝ ኢትዮጵያ ለሚመጣ ማንኛውም የሌላ ባህል ጥሬ ስጋ የሚባል እቃቅ እንዳታበል። እቃቅ ብየዋለሁ። ጥሬ ስጋ እኔ እንኳን አልበላም። ባናት ተጠቀል ጥሬ ስጋ ምንም ኬሚስትሪ የሌለው ነው። ከብት አርደህ የምታወጣው ነው። እውቀት አይጠይቅም። እንደ ትልቅ ነገር አድርጋችሁ እንዳታወሩ። ያም ማለት እንዲህ ምድር ቀውስ አሞት ሽንት ቤት ነው የተሯሯጠው። እንኳን እሱ ነው ያናዱ። እውቀት ያለው ስራ አይደለም። ኢትዮጵያ በቴክኖሎጂ በኬሚስትሪ በምግብ አሰራር የታወቀች ናት። ብዙ ምግብ አላት። ቢላይ ዘመናምን መግረፍ ነበር ይዘው ሰገጤ አስተካክሉ ማይ ፍሮክጁ ጥሬ ስጋ ምን እውቀት ይፈልጋል እንዴ? ከብት አርደ ስጋ ማብላት የሰው ልጅ ገላችሁ ነበር። እንኳን እሱ እኔ አልበላም። ከኢትዮጵያ 3 ወር 4 ወር የወጡ ሰዎች ስጋ አይበሉ። ይሄ እንደዚህ ጥሬ ስጋ አይበላም። የምትበላ ካለ ብላ አታወርዱ። ሌላው ስፓይሲ ነገር አይበሉ። የሌላ ሀገር ልጆች አይበሉም። ስፓይሲ ነገር አይወዱም እንዴ? ኢትዮጵያ ቅንጭር ብለ የቀረው በስፓይሲ አይደል እንዴ? ምን አመጣ? አሁንም ስታበሉ ስፓይሲ የሆነ ነገር እንዳታ። አሁን ሰናፍጭ የሚባል እቃቅ ምግብ በጣም ነው መጣላው። አሁን ሰናፍጭ ይበላል አይበላም? ምንም ጣዕም የለውም። ሰናፍጭ የምትለው እግዚአብሔር ምስክሬ ነው የምልህ ጣዕም የለውም። ማቃጠሉን ብቻ እንደ ጀግንነት ያውጣል። እንደ ማቃጠል ጀግንነት ነው እንዴ? ምን አይነት እብድ ህዝብ ነው ያለን እኛ። ስለዚህ ጥሬ ስጋ ለማንም እንዳታበሉ፣ ለማንም እንዳታበሉ። ሌላው ቴስት ያለው ነገር አለ። ኢቭን ዶሮት ቢሆንም ማይልድ የሆነ ነው የሚሰራው፣ ማይልድ የሆነ ነው የሚበላው። ቡናውን አሁን ወዶታል፣ ደስ ብሎታል። አየ በስርዓት አይ ቲንክ የሰለጠነ ሀገር የኖረች ትመስለኛለች። ዞር ያለች ክትፎም ስታበሉ ለብ አብሉ። ጥሬ እንዳታበሉ። ጥሩ ነው የሚሄደው። በተለይ የትም ሀገር ዜጋ ትልቁ ቫኬሽን የሚመጡበት ሪዝን ልንገራችሁ። ምግቡ ካልተስማማ አይመጣልህ። ተረጋጉ። የመጀመሪያው ትዝታ የሚሆነው ሆዱ የቆረጠው ነው፣ ሽንት ቤት የተሯሯጠበት ነው። ይሄ ገማ ስጋን አውጣናታል። አዲስ አበባ ከዚህ ቀደም እንግዳ ሲመጣ ካለማጋነን ነው የምነግራችሁ ለአንድ ሰዓት እንደ መንግስት መውሰድ የምንችልበት ቦታ አልነበረም። ማክሲመም ሸራተን ነው። ሌላ ምንም ነገር የለም አዲስ አበባ ውስጥ። ይሄን ተመልከት ሊባል የሚያስችል አንድ ነገር የለው። ዛሬ ግን ለ2 ቀን ለ3 ቀን ከመጡ መጨረስ አንችልም። እነግራቸዋለን። ማየት ከፈለጋችሁ 4 ቀን 5 ቀን ፕሮግራም ያስፈልጋቸዋል። በአንድ ቀን ስለማያልቅ ስራው ማለት ነው። አይተናል ብላችሁ መናገር አትችሉም። 10% አላያችሁ። መከላከያን አላያችሁም። እንጦጦን አላያችሁም። ኢንሳን አላያችሁም። ማዕድን አላያችሁም። አቃቂ አካባቢ የአቃቂ ሰዎች እንኳን አላያችሁም። በጣም የሚያምር ስራ አለ። የሪቨር ሳይድ አሁን የወንዝ ዳርቻ ያልነው ስራ አዲስ አበባን ኮምፕሊትሊ የሚቀይር ነገር አላያችሁም። የአዲስ አበባ ሰው እንደምታዩት ቅን ነው። ካየ ካመነ ያግዛል። እኛ ደግሞ የሚያግዙንን ሰዎች እንፈልጋለን። በዚህ ምክንያት ብታዩ ልጆች እንዲያዩ ብታረጉ እናንተም እንዳላችሁት እኛም እንሞክራለን። ተማሪዎች እንዲያዩ፣ ወጣቶች እንዲያዩ ግን ብታግዙ ጥሩ ነው። በእኛ እቅድ በሚቀጥለው ዓመት መጀመሪያ አካባቢ ይሄ ቦሌ መንገድ ቸርቸር አካባቢ የምናየው ቢያንስ 20-30% አዲስ አበባ እንደዛ ይሆናል የሚል ተስፋ ነው ያለን። የምንሰራው በዛ መንገድ ነው። የምናፈርሰው የምናነሳው ካለ ለማልማት ብቻ ነው፣ ሌላ ዓላማ የለውም። ከዛ ውስጥ ዘር፣ ሃይማኖት አታስገቡበት።
አዲስ አበባ ውስጥ ያለ ማንኛውም ነዋሪ ማንኛውም ኢትዮጵያዊ ሳይሆን የውጭ ዜጋም ጭምር ደስ ብሎት መኖር አለበት። እኛ የምናምነው እንደሱ ነው።